ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንዴት ሰንብታችኋል? ለዛሬ ይዤላችሁ የመጣሁት ሁለት አይነት ነገር አለ። አንድ መንጃ ፈቃድ ሰልጣኝ ሁለት ነገር ነው ሊማር የሚችለው። የመጀመሪያው የክላስ ትምህርት አለ ወይም የክላስ ስልጠና አለ። ከዛ በመቀጠል የመስክ ስልጠና አለ። የመስክ ስልጠና ላይ ደግሞ ወሳኝና አስፈላጊ የሚባል ነገሮች አንዱ መሰናክል ነው። ዛሬ መሰናክል ነው የምናየው። መሰናክል ስናይ አራት አይነት መሰናክል ነው ያለው። የመጀመሪያው አንድ ቁጥር መሰናክል ነው። ሁለተኛው 8 ቁጥር መሰናክል ነው። ሶስተኛው ጋራዥ፣ አራተኛው ድልድይ ናቸው። ስለዚህ አራት መሰናክል ናቸው ያሉት። አራቱ መሰናክል እናያቸዋለን። ስለዚህ አንድ መንጃ ፈቃድ የሚያወጣ ሰልጣኝ እነዚህን መሰናክሎች በአግባቡና በስነ ስርዓት መሰልጠን ወይም ደግሞ መስራት ከቻለ ውጭ ላይ በሚወጣበት ሰዓት ምንም አይነት ችግር አይገጥመውም ማለት ነው። ምክንያቱም መሰናክል ማለት የመኪና መሪያችን የምንቆጣጠርበት የመኪናችንን ፍጥነቱን እንደዚሁም ደግሞ አንዳንድ ነገሮችን የምንቆጣጠርበት እዛ ላይ ነው። ጉቶ ላለመውጣት በምናደርግበት ጊዜ መኪና ግምት እናውቃለን። እንዴት አድርገን መንቀሳቀስ እንዳለብን፣ እንዴት አድርገን መኪናችን ማቆም እንዳለብን በደንብ የምናይበት ወሳኝ ፓርቱ እነዚህ መሰናክል ናቸው። ለዚህም ነው ብዙ ጊዜ አንድ ሰልጣኝ ከነዚህ መሰናክሎች ውስጥ ሁለቱን ካልሰራ ይወድቃል። በተለይ 8ና ጋራጅን ሁለቱን የማይሰራ ሰልጣኝ ፈተና ቦታ ላይ ይወድቃል ማለት ነው። እነዚህ አጠቃላይ ውጤታቸው አንድ ቁጥር መሰናክል 6 ማርክ አለው፣ 8 ቁጥር 10 ማርክ አለው፣ ጋራዥ 10 ማርክ አለው፣ ድልድይ 4 ማርክ አለው። አጠቃላይ ከነዚህ ከአራቱ ሲደመር 30 ነው የሚመጣው። 30 ነው የሚመጣው። ከ30 ውስጥ አንድ ሰልጣኝ ሚኒመም 14 ማምጣት አለበት። 14 ሊመጣ የሚችለው ምንድነው? ወይ ድልድይና ጋራዥ ሲሰራ ወይ ድልድይና 8 ቁጥር ሲሰራ ነው 14 ሊመጣ የሚችለው። ስለዚህ 8ና ጋራዥ ግዴታ ከሁለቱ አንዱ መስራት አለበት ማለት ነው። ለዚህም ነው ዛሬ በደንብ ሰፋ አድርገን አሳያችሁ የፈለኩት። ዛሬ የምናየው የአንድ ቁጥር መሰናክል አሰራር ይሆናል። አንድ ቁጥር መሰናክል እንዴት እንደሚሰራ አብረን እናያለን። እሺ፣ አንድ ቁጥር መሰናክል ይሄን ይመስላል። 5 ጉቶዎች ናቸው ያሉት። 5 ጉቶዎች ናቸው ያሉት። አቀመጣቸው የጉቶቹ አቀማመጥ እንደዚህ ነው። ስለዚህ አንድ ቁጥር በምንሰራበት ጊዜ መጀመሪያ የምናደርገው ምንድነው? ወደፊት ነው የምንወጣው። ወደፊት በምንወጣበት ጊዜ በዚህኛው ጉቶ ወደዚህኛው ጉቶ ወይም ደግሞ ወደ ሹፌሩ በኩል ወይም ወደ ግራ ትንሽ ጠበብ አድርገን የምንመጣው። ምክንያቱም ወደ ግራ ወይም ደግሞ ወደ ሹፌሩ በምናጠበት ጊዜ ይሄኛውን ጉቶ አንገጨውም ማለት ነው። ስለዚህ ምን ጊዜም በራሳችን በኩል ወይም በሹፌሩ በኩል ጠበብ አድርገን እንመጣለን። በዚህ በኩል ጠበብ አድርገን ከወጣን በኋላ እንደዚህ ነው የምንወጣው። የዚህ አይነት አወጣጥ ነው የምንወጣው። እንደዚህ እንወጣለን። በዚህ አድርገን በዚህ ጋር እንወጣለን። ልክ እዚህ አካባቢ ሲደርስልን መኪናችን እዚህ አካባቢ ሲደርስ አሁንም ወደዚህ ጋር እንጠጋም ሰፋ ነው የምናደርገው። መኪናችን እዚህ አካባቢ ሲደርስ መሪ ሰበር እናደርግና እንደዚህ እንወጣለን። ወደዚህ በምንወጣበት ጊዜ ሰያፍ ነው የምናደርገው። ሰያፍ የምናደርግበት ዋናው ዓላማው ምንድነው? መኪናችን አቀማመጡ ሲወጣ እንደዚህ ነው የሚሆነው። እንደዚህ ነው የሚሆነው። ልክ ሰያፍ በሚወጣበት ጊዜ በዚህ በግራ ስፖኪዮ ቺኛው የማከለኛው ጉቶ መታየት አለበት። ወደፊት በምንወጣበት ጊዜ ፊት ለፊት በግራ ስፖኪዮ እቺ የማከለኛው ጉቶ መታየት አለበት። ያ የሚሆነው ምክንያት ምንድነው? ወደኋላ በምንመለስበት ጊዜ እቺኛውን ጉቶ እያየን የምንመጣው። ነገር ግን እቺኛው ጉቶ የማትታየን ከሆነ ከተሸፈነብን ያስቸግረናል። ስለዚህ ምን እናደርጋለን? ወደፊት ስንወጣ ሰያፍ እናወጣለን። ሰያፍ ከወጣን በኋላ በዚህኛው ስፖኪዮ ይሄኛው ጉቶ የማከለኛው ጉቶ መታየቱን ቼክ ማድረግ አለብን። እሺ፣ እንደ ሰያፍ አጋጣሚ ደግሞ ሰያፍ ካልወጣንና መኪናችን የዚህ አይነት አቋቋም
ከሆነ የዚህ አይነት አቋቋም ከሆነ እችኛዋ ጉቶ ተሸፍናብናለች ማለት ነው። የመካከለኛው ጉቶ ተሸፍናብናለች። ስለዚህ የመካከለኛው ጉቶ ከተሸፈነችብን ምን ማድረግ አለብን? ትንሽ መሪያችንን ወደ ቀኝ ትንሽ ሰበር አድርገን እችኛዋ እስከምታይን መጠበቅ አለብን። እችኛዋ ጉቶ መታየት ስላለባት ወደኋላ በምንመለስበት ጊዜ እችኛዋ ጉቶ እያየን ነው የምንመለሰው። ስለዚህ ኢንኬዝ መኪናችን ቀጥ ብሎ ወጥቶ እችኛዋ ጉቶ ከተሸፈነችብን መሪያችንን ትንሽ ወደ ቀኝ ሰብረን የመካከለኛውን ጉቶ እስከምትመጣልን ድረስ እንጠብቃለን። ስትመጣልን ቆመን መሪያችን መልሰን ወደኋላ እንወጣለን። ዋናው እዚህ ጋር ማወቅ ያለባችሁ ነገር ወደፊት በምንወጣበት ጊዜ የመኪናችን አቋቋም ሰያፍ መሆን አለበት። ሰያፍ ሆነ ማለት ነገሮችን ያቀልናል ማለት ነው። ምክንያቱም ወደኋላ ስንመለስ ብዙ አንቸገርም። እዚህ ጋር እንዳሳየኋችሁ ኖርማሊ ወደፊት በምንወጣበት ጊዜ ብዙም አይከብደንም። ወደኋላ ስንመለስ ነው ትንሽ ሊያስቸግረን የሚችለው። ወደኋላ እንዴት እንደምንመለስ እናየዋለን። እሺ አሁን ኖርማሊ መኪናችን ወጥቶልናል። ስለዚህ ወደኋላ መመለስ ነው ያለብን። ወደኋላ ስንመለስ ምን እናደርጋለን ብያቸዋለሁ። የመጀመሪያ ስራችን በዚህኛው ስፖኪዮ እችኛውን ጉቶ ማየት ነው። እችኛውን ጉቶ የምትታየን ከሆነ ቀጥለን እችኛውን ጉቶ እያየን እንመጣለን። የኋላ ጎማችን እዚህ ጋር እስከሚደርስ ድረስ ማለት ነው። እዚህ ጋር እስከሚደርስ እንመጣለን። እዚህ ጋር ግን ማወቅ ያለባችሁ በተለይ ወደኋላ ስንመለስ ማወቅ ያለባችሁ 4 ነገሮች አሉ። መሪ የምንጠቀመው 4 ጊዜ ብቻ ነው። መሪ የምናዞረው 4 ጊዜ ብቻ ነው። መቼ ነው የምናዞረው የሚለውን እናያለን። የመጀመሪያው ሁለት መሪ ዙር ወደ ግራ፣ ሁለተኛው 2 መሪ ዙር ወደ ቀኝ፣ ሶስተኛው 2 መሪ ዙር ወደ ቀኝ፣ አራተኛው 2 መሪ ዙር ወደ ግራ። ስለዚህ ወደኋላ በምንመለስበት ጊዜ 4 ጊዜ ነው መሪ የምንመልሰው። ይሄን ብቻ ማወቅ ነው። 4 ጊዜ ብቻ ነው። ይሄን በደንብ አስተውሉ። 4 ጊዜ ነው መሪ የምንጠቀመው። የመጀመሪያው ስቴፕ ምን እናደርጋለን? በዚህኛው ስፖኪዮ ወይም ደግሞ በግራ ስፖኪዮ የመካከለኛውን ጉቶ ያየን እንመጣለን። ልክ የኋላ ጎማችን የመካከለኛው ጉቶ ጋር ሲደርስ እንቆምና የመጀመሪያውን ስቴፕ ወይም ደግሞ 2 መሪ ወደ ግራ የሚለውን ስቴፕ እናደርጋለን ማለት ነው። 2 ጊዜ መሪያችንን ወደ ግራ እናዝረዋለን። ከዛ በመቀጠል ምን እንደምናደርገው ወደ ሁለተኛው ስቴፕ ነው የምንሄደው። ሁለተኛው ስቴፕ ምን እንደምናደርገው እዚያ ቆመን 2 መሪ ሰብረናል፣ ወደ ግራ 2 መሪ ሰብረናል። ከዛ በኋላ ምን እንደምናደርገው ቀስ ያልን እችኛዋ ጉቶ እስከምታይ ድረስ ወደ ኋላ እንሄዳለን። ወደ ኋላ ሄደን እችኛዋ ጉቶን በዚህኛው በቀኝ ስፖኪዮ ስናገኛት ወይም ደግሞ ሲታየን እንቆምና 2 መሪ ወደ ቀኝ እናዞራለን ወይም ደግሞ 2 ጊዜ መሪያችን ወደ ቀኝ እናዞራለን ማለት ነው። በዚህ ሰዓት ምን ይሆንናል? ጎማችን ቀጥ ይላል ወይም ደግሞ ጎማችን ይስተካከልናል ማለት ነው። መጀመሪያ ያበላሸውን 2 ጎማ 2 ጊዜ ያዞሩን መሪ አሁን ድጋሚ ወደ ቀኝ ስናዞርለት ጎማችን ቀጥ ይላል። ቀጣይ ሶስተኛ ስቴፕ ነው። ሶስተኛ ስቴፕ ምንድን እናደርገው? በሁለቱም ስፖኪዮ ያየን በዚህኛው ስፖኪዮ ያየን በዚህኛው ስፖኪዮ እችኛውን ጉቶ በዚህኛው ስፖኪዮ እችኛውን ጉቶ ያየን እንመጣለን። አሁንም የኋላ ጎማችን እዚህኛው ጉቶ ጋር ሲደርስ እንቆምና 2 ጊዜ መሪያችን ወደ ቀኝ እናዞራለን። 2 ጊዜ ወደ ቀኝ እናዞራለን። ሶስተኛው ስቴፕ ጨረስን ማለት ነው። አሁን ቀጣይ የሚቀረ ምንድነው? አራተኛው ስቴፕ ነው። አራተኛው ስቴፕ መቼ የምንጠቀመው? አሁንም ወደኋላ እንሄዳለን። በዚህ ሰዓት መኪናችን እንደ ስትሬት ይመጣልናል። ወደኋላ ሄደን እነዚህ 2 ጉቶዎች ፊት ለፊት ሲታዩን እንቆምና የመጨረሻውን ስቴፕ ወይም ደግሞ 2 መሪ ወደ ግራ የምናደርግበትን 2 መሪ ወደ ግራ እናዞርና መኪናችን ቀጥ ይልናል። በዚህ ሰዓት መኪናችን ወደኋላ ይወጣልናል ማለት ነው። ስለዚህ አንድ ቁጥር ላይ ማወቅ ያለብን ነገር ምንድነው? መሪ 4 ጊዜ የምንጠቀመው ቀላል አድርገን ስናየው አንድ ቁጥር ላይ ወደኋላ በምንሄድበት ጊዜ መሪ 4 ጊዜ የምንጠቀመው የመጀመሪያው 2 መሪ ወደ ግራ ነው። 2 መሪ ወደ ግራ ነው የምንጠቀመው። የመካከለኛው ጉቶ ጋር ሲደርስ ጎማችን 2 መሪ ወደ ግራ እንጠቀማለን። ከዛ በመቀጠል ምንድነው?
ቀኝ ስፖኪዮ ቺኛው ጉቶ ስታይ እንቆምና አሁን ሁለት መሪ ወደ ቀኝ እንመልሳለን። ቀጣይ ሶስተኛው ስቴፕ አሁን መኪናችን እዚህኛው ጉቶ ጋር እስከሚደርስ እንጠብቃለን። የኋላ ጎማችን በስቲዩ ሲሆንልን እንቆምና ሁለት መሪ ወደ ቀኝ እንሰብራለን። ቀጣይ አራተኛ የመጨረሻው ስቴፕ እነዚህ ሁለት ጉቶች ፊት ለፊት እስከሚመጣልን ድረስ እንጠብቃለን። ፊት ለፊት በሚታዩን ሰዓት መኪናችን እንደዚህ አይነት አቋቋም የሚኖረው በዛን ጊዜ ሁለት መሪ ወደ ግራ መልሰን እንወጣለን ማለት ነው። እሺ ለዛሬ ይሄን ይመስላል እዚህ ጋር ያሳያችሁ ነገር። ቀጣይ ወደ መሰናክል የሚለው እንሄዳለን። ከዛ በፊት ግን ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። ቪዲዮውን ስታዩልኝ በተቻላችሁ መጠን ቪፒኤን አብርታችሁ ታዩልኝ ጠይቃለሁ። እሺ ቅድም ቦርድ ላይ አይተናል። አሁን ደግሞ እንደምናደርገው ወደ ሁለተኛው ስቴፕ ወይም ደግሞ መኪናውን እየነዳን እናያለን ማለት ነው። እሺ አሁን ወደፊት በምንሄድበት ጊዜ ምን እንደምናደርገው በእኛ በኩል ወይም ደግሞ በሹፌር በኩል ያለችው ጉቶ ጋር ትንሽ ጠበብ እናደርጋለን። ምክንያቱም በሹፌር በኩል ያለችው ጉቶ ጠበብ አድርገን ከሄድን በዛኛው ጋር ወይም በረዳት በኩል ያለው ጉቶውን አንገጨውም ማለት ነው። ስለዚህ በእኛ በኩል ምን ጊዜም ሰፋ አድርገን ወደፊት የመካከለኛውን ጉቶ ያየን እንሄዳለን። ልክ መኪናችን ወይም ደግሞ የፊት ጎማችን የመካከለኛው ጉቶን አለፍ እንዳለ አንድ መሪ ወደ ሹፌሩ በኩል ሰብረን ወደ ፊት ለፊት እንወጣለን። ልክ መኪናችን ሲስተካከልን የሰበርናትን መሪ አንዷን መሪ ወደ ቀኝ ወይም ደግሞ ወደ ረዳት በኩል ሰብረን ቀጥ እያልን ወደፊት እንወጣለን። ወደፊት በምንወጣበት ጊዜ መኪናችን ሰያፍ ማድረጋችን መርሳት የለብንም። ምክንያቱም ሰያፍ የምንወጣበት ዋነኛ ምክንያት የመካከለኛውን ጉቶ ለማየት እንዲመቸን ነው። ስለዚህ የመካከለኛው ጉቶ ግዴታ መታየት አለባት። ነገር ግን የመካከለኛው ጉቶ ድንገት የሚሸፈንብን ከሆነ ወይም ደግሞ የማይታየን ከሆነ ምን ማድረግ አለብን? መሪያችንን ወደ ረዳት በኩል ወይም ደግሞ ወደ ቀኝ መሪያችንን መስበር መቻል አለብን። ምክንያቱም ወደ ረዳት ወይም ወደ ቀኝ በምንሰብርበት ጊዜ የመካከለኛውን ጉቶ ለማየት ይመቸናል ማለት ነው። ግን የሚመከረው ምንድነው? መኪናችን የመካከለኛውን ጉቶ ሲታየን ብንቆም ብዙ ነገሮችን ያቀልልናል። ስለዚህ ወደፊት በዚህ መንገድ ከወጣን አሁን የሚቀረን ወደኋላ መመለስ ነው። ወደኋላ በምንመለስበት ጊዜ ዋነኛው ነገር እዚህ ጋር በደንብ ማወቅ ያለባችሁ ዋነኛውና ትልቁ ነገር የመካከለኛውን ጉቶ መታየት መቻል አለባት። እሷ ከእይታችን መጥፋት የለባትም። ስለዚህ አሁን እንደምታዩት በኒስፖኪዮ የመካከለኛው ጉቶ በእይታ ውስጥ ነች ወይም ደግሞ ትታየኛለች። ስለዚህ እሷን እያየሁኝ ወደኋላ ጉዞዬን እጀምራለሁ ማለት ነው። እሷን የመካከለኛውን ጉቶ እያየሁ ወደኋላ እጀምራለሁ። ነገር ግን እዚህ ጋር አንድ ማወቅ ያለባችሁ ትልቅ ነገር አለ። ወደኋላ በምንሄድበት ጊዜ የመካከለኛው ጉቶ ከጠበበብን ወይም ደግሞ ከማይታየን ከሆነ መሪያችንን ወደ ቀኝ በኩል ማድረግ መቻል አለብን። ወይም ደግሞ በሌላ አገላለጽ ደግሞ ወደኋላ በምንሄድበት ጊዜ የመካከለኛው ጉቶ በጣም ከሰፋብን በጣም የሚሰፋብን ከሆነ መሪያችንን ወደ ግራ ወይም ደግሞ ወደ ሹፌር በኩል በማድረግ ጠበብ ማድረግ እንችላለን ማለት ነው። ይሄም ማወቅ አለባችሁ። ማጠውና ማስፋትን በደንብ ማወቅ ስላለብን ነው። እሺ አሁን የመካከለኛው ጉቶ ጋር እስከሚደርስልኝ ወደኋላ ሄዳለሁ። የሚጠብ ከሆነ ሰፋ፣ የሚሰፋ ከሆነ ጠበብ እያደረኩ ሄዳለሁ። አሁን የመካከለኛው ጉቶ የኋላ ጎማዬ ደርሷል። ስለዚህ ምን እናደርጋለን? የመጀመሪያው ስቴፕ ወይም ደግሞ እዚህ ጋር አንድ ቁጥር ላይ ወደኋላ ስንሄድ 4 ጊዜ ነው መሪ የምንሰብረው ብያችኋለሁ። የመጀመሪያውን ስቴፕ አሁን ልጀምር ነው። 2 መሪ ወደ ግራ ልንሰብር ነው። ጉቶ ላይ እንመጣለን። ልክ የኋላ ጎማችን የመካከለኛው ጉቶ ጋር ሲደርስ እንቆምና የመጀመሪያውን ስቴፕ ወይም ደግሞ 2 መሪ ወደ ግራ የሚለውን ስቴፕ እናደርጋለን ማለት ነው። 2 ጊዜ የመካከለኛው ጉቶ የኋላ ጎማዬ የመካከለኛው ጉቶ ጋር ሲደርስ 2 መሪ ወደ ግራ ሰብራለሁኝ። ከዛም እንደማደርገው በቀኝ ስፖኪዮ የምታይ ጉቶ አለች ወይ የምትመጣ ጉቶ አለች። እስኪ ያለችውን ጉቶ እስከምታይ ወደ ኋላ እመጣለሁ። በቀኝ ስፖኪዮ ጉቶዋ ስትታየኝ ከኋላ ያለችው ጉቶ ስትታየኝ እቆምና 2 መሪ ወደ ቀኝ እሰብራለሁ ማለት ነው። ወይም ደግሞ ሁለተኛውን ስቴፕ 2 መሪ ወደ ቀኝ
እሰብራለሁኝ ማለት ነው። ይኸው ታይታኛለች። እንደምታዩት እይታዬ ውስጥ ነው ታይቶኛል። ስለዚህ 2 መሪ ወደ ቀኝ መልሻለሁ። 2 መሪ ወደ ቀኝ መልሻለሁ። ቀጣይ ስቴፕ ምንድነው? በሁለቱም ስፖኪዮ እያየሁኝ በቀኝም በግራም እያየሁኝ ሁለቱም ጉቶዎች በቀኝም በኩል ያለውን በግራ በኩል ያለውን ጉቶ እያየሁኝ ወደኋላ እሄዳለሁ። የኋላ ጎማዬ የመጨረሻው ጉቶ ጋር ስትደርስ ምን አደርጋለሁ? ሶስተኛውን ስቴፕ ወይም ደግሞ 2 መሪ ወደ ቀኝ እሰብራለሁ። መሪን 2 ጊዜ ወደ ቀኝ አዞራለሁ ማለት ነው። ሶስተኛው ስቴፕ 2 መሪ ወደ ቀኝ ማዞር ነው። ሶስተኛው ስቴፕ ጨርሻለሁ። የመጨረሻው ስቴፕ ነው። የመጨረሻው ስቴፕ ምንድነው? ወደኋላ እንሄዳለን። ወደኋላ የምንሄደው ምንድነው? ፊት ለፊት ያሉት ሁለቱ ጉቶች እስከሚታዩኝ ወደኋላ እሄዳለሁኝ። ይሄው ወደኋላ እየሄድኩኝ ነው። እነዚህ ሁለቱ ጉቶች ፊት ለፊት ሲታዩኝ መኪናውን አቆመውና 2 መሪ ወደ ግራ እመልሳለሁ። ይሄው ፊት ለፊት ታይቶኛል። 2 መሪ ወደ ግራ መልሻለሁ። ስለዚህ ጎማዬ ቀጥ ብሏል። አሁን ወደኋላ እወጣለሁ ማለት ነው። ስለዚህ አንድ ቁጥር ይሄው ቀላል አድርገን ስናየው እንደዚህ ነው የሚሆነው። ስለዚህ መሪ 4 ጊዜ እንደምንሰብር ማወቅ ነው ያለብን። መሪ 4 ጊዜ የመጀመሪያው 2 መሪ ወደ ግራ፣ ከዛ ሁለተኛው ስቴፕ 2 መሪ ወደ ቀኝ፣ 2 መሪ ወደ ቀኝ፣ ሶስተኛው ስቴፕ የመጨረሻው ስቴፕ 2 መሪ ወደ ግራ፣ 4 ጊዜ መሪ እንሰብራለን ማለት ነው። አንድ እደግምላችኋለሁ። የመጀመሪያው 2 መሪ ወደ ግራ የሚሰበረው የቱ ጋር ነው? የመካከለኛው ጉቶ ጋር የኋላ ጎማችን ሲደርስ ነው። ሁለተኛው ስቴፕ 2 መሪ ወደ ቀኝ የሚሰበረው መቼ ነው? በቀኝ ስፖኪዮ ከኋላ ያለችው ጉቶ ስትታየን ነው። ሶስተኛው ስቴፕ 2 መሪ ወደ ቀኝ የምንሰብረው መቼ ነው? አሁንም የመጨረሻው ጉቶ ጋር ጎማችን ወይም የኋላ ጎማችን ሲደርስ ነው። የኋላ ጎማችን የመጨረሻው ጉቶ ጋር ሲደርስ 2 መሪ ወደ ቀኝ እንሰብራለን። አራተኛው ስቴፕ እና የመጨረሻው ስቴፕ 2 መሪ ወደ ግራ የምንሰብረው መቼ ነው? ፊት ለፊት ያሉ ሁለቱ ጉቶዎች ስትሬት ሲመጡልን 2 መሪ ወደ ግራ እንሰብራለን ማለት ነው። ስለዚህ አንድ ቁጥር ላይ ማወቅ ያለባችሁ 4 ጊዜ መሪ እንደምንሰብር ነው። እነዚህ ካወቃችሁ ወደ ኋላ መሄድ ምንም አይከብዳችሁም። ለዛሬ ይሄን ነው ይዤላችሁ የመጣሁት። ቀጣይ በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ። ሀሳብ አስተያየት ካላችሁ ኢንቦክስ ላይ አስቀምጡልኝ። ሰላም